ሰላም የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ የምነግራችሁ ያው ሰሞኑን ቴሌ ብር ላይ ስለተጀመረው አዲስ አገልግሎት ብዙ ሰዎች እንዴት ነው መጠቀም የምንችለው ብለው ሲጠይቁ ነበር። በዚህ መሰረት እነዚህን አገልግሎቶች እንዴት መጠቀም እንደምንችል አንድ በአንድ የማሳያችሁ ነው የሚሆነው። ቴሌ ብር ሰሞኑን ያው ሁላችንም እንደምናውቀው ወደ 3 የሚጠጉ ፋይናንሻል አገልግሎቶችን አስጀምሯል። ከነዚህ አገልግሎቶች ውስጥ አንዱ ቴሌ ብር መላ ነው። ሶስቱም አገልግሎቶችን ለመጥቀስ ያክል ቴሌ ብር መላ፣ ቴሌ ብር ሳንዱቅና ቴሌ ብር እንደ ኪሴ የሚባሉ ፋይናንሻል አገልግሎቶችን አስጀምሯል። ከነዚህ ውስጥ ዛሬ እኔ ማካፈላችሁ እንዴት መጠቀም እንደምንችል፣ እንዴት ክሬዲት ማግኘት እንደምንችል የማካፈላችሁ ቴሌ ብር መላ የሚለውን ነው። ይህ ቴሌ ብር መላ የሚባለው የፋይናንሻል አገልግሎት ደንበኞች ወይም ኤጀንቶች ከኢትዮ ቴሌኮም ገንዘብ እንዴት መበደር እንደሚችሉ ገንዘብ ተበድረው በተቀመጠላቸው የጊዜ ገደብ ውስጥ የሚመልሱበት የአገልግሎት አይነት ነው። አሁን የተጀመረው የከስተመር ላይ ነው። ኤጀንት ላይ እስካሁን ባለው አልተጀመረም፣ ግን ከስተመሮች መበደር እንዲችሉ ያው የተመቻቸበት ኮንዲሽን ነው ያለው። ይሄን እንዴት መበደር እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ። እኔ ለራሴ እየወሰድኩኝ በዛውም ያው እርስ በርስ እንማማራለን ማለት ነው። ይሄ ምንድነው አሁን ስቴፖቹን አንድ በአንድ በፎቶ አድርጌ በቀይ መስመር እያከበብኩኝ አንድ በአንድ በፎቶ መልክ አሳያችኋለሁ። እነሱን ስቴፖች አፕሊኬሽኑን ከከፈትን በኋላ ፋይናንሻል ሰርቪስ የሚለውን ቦታ እንጫናለን። ፋይናንሻል ሰርቪስ የሚለውን ከተጫንን በኋላ ከሶስት ኦፕሽኖች ቴሌ ብር መላ የሚለውን እንጫናለን። እሱን ከተጫንን በኋላ ተርምና ኮንዲሽኖቹን አክሴፕት አድርገን አክቲቬት እናደርገዋለን። ከዛ አክቲቬት ካደረግነው በኋላ ብዙ ላይ እንደሚታየው ነው የምንጫነው። ያው እሱን አክቲቬት ካደረግን በኋላ በቀጣይ ፊኒሽድ ብሎ ይመጣልናል። ፊኒሽድ የሚለውን ነገር እናከዋለን። ያ ሰክሰስፉል ነው ማለት ነው። ከዛ በኋላ ቴሌ ብር መላ እንደገና እናከዋለን። እንደገና ከነካነው በኋላ እነዚህ ሶስት ኦፕሽኖች ይመጡና ዴይሊ፣ ዊክሊ፣ መንዝሊ ከዛኛ የምንፈልገው እናካለን ማለት ነው። ለምሳሌ ዴይሊ ስነካ ይሄንን ያመጣልናል። 1% ነው ወለዱ። እኔ መንዝሊ ስለምፈልግ መንዝሊ የሚለውን እጫነዋለሁ። መንዝሊ የሚለውን ስጫን ያው ከ6 እስከ 10% ነው ይላል። እሱን እጫነዋለሁ። አፕላይ ክሬዲት እለዋለሁ በምስሉ ላይ እንደሚታየው ማለት ነው። ከዛ አፕላይ ክሬዲት ካልኩት በኋላ እንደዚህ አይነት ፔጅ ነው የሚመጣልኝ። እሱ ላይ የምፈልገውን አማውንት ሞላና ቪው እለዋለሁ። ቪው ስለው እነዚህን ያሳየኛል ማለት ስንት ብር እንደምከፍልና መቼ እንደምከፍል። ከዛ ፊኒሽድ እለዋለሁ። ሰክሰስፉል ይለኛል። ፊኒሽድ እለዋለሁ። ከዛ በኋላ ኢሚዲየትሊ ብሩ ተመልሰናል። ቤተሰቦች ያው ስቴፖቹ እንዳያችሁት ነው። ቀላል ስቴፖች ናቸው። በቀላሉ እነዚህን ስቴፖች በመከተል ቴሌ ብር አፕሊኬሽን ላይ ገብተን ገንዘቡን ክሬዲቱን ማግኘት እንችላለን ማለት ነው። አንድ መርሳት የሌለብን ነገር አፕሊኬሽኑ የድሮ አፕሊኬሽን ላይ ፈንድ ፋይናንሻል ሰርቪስ የሚል ፊቸር የለውም። ስለዚህ አዲስ አፕሊኬሽን ማውረድ አለብን ማለት ነው። ወይም ከዚህ በፊት ያወረድን ከሆነ አፕዴት ማድረግ አለብን። ከዚህ በፊት የነበረውን ማዘመን አለብን ወይም አፕዴት ማድረግ አለብን ፕሌይ ስቶር ውስጥ ገብተን። እሱን አፕዴት በምናደርግበት ጊዜ አዳዲስ ፊቸሮች የተጨመሩበታል ከዚህ በፊት ካለው ይልቅ። አሁን አዲሱ ላይ የተጨመሩ ፊቸሮች አሉ። ለምሳሌ አንዱ ፋይናንሻል ሰርቪስ የሚለው ነው። ፈንድሬዚንግም የሚል አለ። ስለዚህ እኛ የምንፈልገው ቀደም ስቴፑ ላይ እንዳየነው ፋይናንሻል ሰርቪስ የሚለው ነው ማለት ነው። ስለዚህ አዲስ አፕሊኬሽን ማውረድ አለብን። እሱን አውርደን የቀደሞቹን ስቴፖች ተከትለን በቀላሉ ክሬዲቱን ማግኘት እንችላለን ማለት ነው። የምንሰራው ስራ ሲኖር ያ በቀላሉ ተበድረን ከዛ መመለስ እንችላለን ማለት ነው። እዚህ ጋር አንድ መርሳት የሌለብን ነገር ምንድነው፣ ለሁሉም ሰው እኩል አይደለም የሚሰጠው። አርቲፊሻል ኢንተለጀንስ ተጠቅሞ ባካሄድነው ትራንዛክሽን ልክና ፓኬጅ ካርድ ምናምን በገዛነው ልክ ነው። አሁን ቀደም እንዳያችሁት ለኔ ለምሳሌ 5000 ነው ማክሲማም ሊሚት የፈቀደልኝ። ከዛ በላይ ግን እስከ 10000 ብር ሊፈቅድ ይችላል። ያ የሚሆነው ምንድነው ብዙ ትራንዛክሽን የፈጸመ ብዙ ካርድ የገዛ ፓኬጅ ምናምን እንደዚህ የገዛ ካለ እስከ 10000 ብር ይፈቀድለታል ማለት ነው። ከዛ ውስጥ የፈለግነው ሊሚቱን ማክሲመሙ ለምሳሌ 5000 ይላል። ከ5000 ውስጥ እኔ 3000 4000 መበደር እችል ነበር። ያ አምስቱንም ስለፈለኩት ነው የተበደርኩት ማለት ነው። በዛ መልኩ ያው በቀላሉ መበደር እንችላለን ማለት ነው። እንግዲህ ይሄንን ይመስላል ያለው ስቴፖቹ። ይሄን ለመበደር ያለው ስቴፕ ይሄንን ይመስላል። እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። ባይ